ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የቀረብኩት መረጃ ልብ የሚሰብርና ሁላችንም ልንረባረብለት የሚገባ ጉዳይ ነው። ሰሞኑን በደቡብ ኢትዮጵያ በጋሞ ዞን በደረሰው ድንገተኛ የመሬት መንሸራተት አደጋ ወገኖቻችን በከባድ መከራ ውስጥ ይገኛሉ። መጋቢት አንድ አጥቢያ ሌሊት ላይ በጣለው ከባድ ዝናብ የተነሳ በጋሞ ዞን ጋጮ ባባ ወረዳ ማጾዶ ይሳና ላካ ቀበሌያት ላይ በተፈጠረው የመሬት መንሸራተት ምክንያት በብዙ ሰዎች ሕይወትና ንብረት ላይ ከፍተኛ ጉዳት ደርሷል። በዚህም ላይ ብዙ ሰዎች ሕይወታቸውን አጥተዋል። የሟቾች ቁጥርም ከቀን ቀን እየጨመረ መጥቷል። እስካሁን 99 አስክሬኖች መገኘታቸውን የኢትዮጵያ ቀይ መስቀል የደቡብ ኢትዮጵያ ቅርንጫፍ አስታውቋል። ቀይ መስቀልም የመጀመሪያውን የሰብአዊ ድጋፍ ስፍራው ላይ ተገኝቶ ለተጎጂዎች አድርሷል። ይሁን እንጂ ፍለጋው ሲቀጥል የሟቾች ቁጥር ከዚህም በላይ ሊያሻቅብ እንደሚችል ተሰግቷል። ብዙ ቤተሰቦች ተፈናቅለዋል፣ ንብረት ወድሟል። አሁንም ድረስ የደረሱበት ያልታወቁ በርካታ ወገኖች አሉ። በአሁኑ ሰዓት የመንግስት አካላት፣ የአካባቢ ማህበረሰብና የረድኤት ድርጅቶች በፍለጋ ማደን ስራ ላይ ተጠምደው ይገኛሉ። ለተጎዱት የምግብ የመድኃኒትና የጊዜያዊ መጠለያ ድጋፍ ለማቅረብ ከፍተኛ ጥረት እየተደረገ ነው። ሆኖም ግን ጉዳቱ ሰፊ በመሆኑ አሁን ተጨማሪ ጊዜ ያስፈልጋል። በዚህ ልብ የሚሰብር ክስተትም ቀደም ብሎ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ እንዲሁም ብፁዕ አቡነ ይስሐቅ በጋሞ ዞን በተከሰተው አደጋ በሞቱት ወገኖችና በወደመው ንብረት ላይ የተሰማቸውን ሐዘን የገለጹ ሲሆን አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በተከሰተው አደጋ ቤተክርስቲያኒቷ የተሰማትን ሐዘን በመግለጽ መግለጫ ሰጥተዋል። አደጋው ከተከሰተበት አንስቶ የጋሞ ተወላጅና በቤተክርስቲያን አገልግሎት የሚታወቀው ኩኔ ደመላሽ ካሳዬ እያንዳንዱን ነገር በፌስቡክ ገጹ በማጋራት እና ትኩረት እንዲሰጠው እየጠየቀ ይገኛል። በዚህም ጥረቱ አሁን ላይ ብዙ ሰዎች በየሶሻል ሚዲያ ገጻቸው ችግሩን እያሰሙ ይገኛሉ። ይህ በእንዲህ እንዳለ የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ ቦታው ላይ በመገኘት እንባ እየተናነቃቸው የተጎጂ ቤተሰቦችን አጽናንተዋል። ከዚህ በተጨማሪም ታዋቂው ድምፃዊ አስቴ ደንዳሾ በቦታው ላይ ተገኝቶ ሀዘኑን ገልጾ የእርዳታ ጥሪ መልእክቱን አስተላልፏል። በዚህ አደጋ ምክንያትም አሁን ላይ የሶስት ቀን ብሔራዊ ሀዘን ታውጇል። በመከራም ሆነ በደስታ ጊዜ ለአምላክ ቅርብ የሆነው የጋሞ ማህበረሰብ የመከራ ዘመኑ እንዲያልፍ አምላኩን ተንበርክኮ እየተማጸነ ይገኛል። ውድ ኢትዮጵያውያንና የዚህ ቻናል ተከታታዮች እንዲሁም ይህን ቪዲዮ የምትመለከቱ ሁሉ ወገን ለወገን ደራሽ ነውና በዚህ ሰዓት በዚህ አስቸጋሪ ወቅት በጋሞ ዞን ለተጎዱ ወገኖቻችን የምንችለውን ድጋፍ እንድናደርግ ጥሪዬን አቀርባለሁ። በጸሎትም ይሁን በቁሳቁስ በቡናቸውን ንቁም። ይህን ቪዲዮ በማጋራት ሼር በማድረግ ድምጽ እንሆናቸው፣ ብዙዎች እንዲያውቁት እናግዝ። ለሟች ቤተሰቦችን መጽናናትን፣ ለተጎዱትም ምሕረትን፣ ለሞቱትም ፈጣሪ አጸደ ገነትን ይስጥልን። የሰው ሕይወት ከምንም በላይ ውድ ነው። ለመላው ኢትዮጵያውያን ጥሪ አስተላልፋለሁ። በጣም ልብ ሰባሪና አሳዛኝ ክስተት ነው። አሁን ገና እንደ አዲስ አስክሬን እየወጣ ያለበት ሁኔታ ነው ያለው። እስካሁን ከ60 ምናምን አስክሬን ወጥቷል። በግምት 60 ምናምን ደግሞ ይቀር፣ ያው ከ120 በላይ ሰው እንደሞተ ነው እየተነገረ ያለውና እስካሁን የወጣው እዚህ ጋር የተሰበሰቡ ሰዎች አስክሬናቸውን ያገኙና እርማቸውን ያወጡ ናቸው። ብዙዎቹ በጣም ያሳዝናሉ። አስክሬኑን ያላገኘ እርሙን ያላወጣ ቤተሰብ አለ። እጅግ በጣም አስቸኳይ እርዳታ የሚያስፈልግ ማህበረሰብ ነው። ቦታውም እንደዛውና እባካችሁ በተለይ መንግስትና ባለሀብቶች ድጋፋችሁን እንፈልጋለን። የቦታ እንግዲህ ለሞቱት እግዚአብሔር መጽናናትን እንድልክ እመኛለሁ። አመሰግናለሁ።